በዓለም ላይ ትልቁ ፋርማሲ ያለው ሆስፒታል ሳይሆን ቤት ውስጥ ነው ይባላል። የብዙ በሽታዎችን ስር የሚነቅለውን መድኃኒት አብረን እናያለን። አብዛኛው ተላላፊ ያልሆኑ በሽታዎች ላይፍ ስታይላችን የወለዳቸው ናቸው። ህይወታችንን፣ ጤናችንን ለማሻሻል የሚረዱን እነዚህ 6 የጤና ፒላሮች ወይም ምሰሶዎች ምንድን ናቸው የሚለውን ነገር ነው። የመጀመሪያው እንግዲህ ዋናው እና መሰረታዊ የሆነው ኒውትሪሽን ወይም ደግሞ ምግብ ነው። እንግዲህ የምንበላው ምግብ ብቻ አይደለም፣ ኢንፎርሜሽንም ነው። ሰውነታችን እንዴት እንደሚሰራ እንዴት ፈንክሽን ማድረግ እንዳለበት የሚረዳው የሚቆጣጠረው የሚያግዘው ነገር ነው። ስለዚህ እያንዳንዱ የምንበላት ምግብ ትርጉም አላት ማለት ነው። አመጋገባችሁ ከላይፍ ስታይላችሁ ማድረግ አለባችሁ። ጤናማ አመጋገብ መብላት የቅንጦት አይደለም ወይ ደግሞ የሆነ ሰው ሲታመም ብቻ የሚያደርገው ነገር ሳይሆን እያንዳንዱ ሰው ማስተካከል ያለበት ነገር ነው፣ ግዴታ ነው ብዬ ነው የማስበው። ምክንያቱም ወደ ውስጣችን የምንበላው ምግብ ማለት ምግብ ብቻ አይደለም፣ ጀስት ለሳቲስፋክሽን የምንበላው አይደለም። ለእያንዳንዱ ሴሎቻችንን የሚያድስልን የሚያጠነክርልን ሪከቨር እንድናደርግ የሚያደርገን መሆን አለበት። የምንበላው ምግብ ሞር ኦፍ ፕላንት ቤዝድ አድርገን ፕሮሰስ የሆኑ ምግቦችን ቀንሰን ስኳር እና ደግሞ እንደዚህም ጨው የበዛባቸውን አይነት ምግቦችን ከምግባችን ላይ እያስወጣን ጤናማ በሆኑ ጣፋጮች መተካት ይኖርብናል እና በዚሁ ከነጤናችን ከነሰውነታችን ደስ ብሎን እንድንኖር እንድናረጅ ዛሬ የምናደርገው ነገር በጣም ወሳኝነት አለው። እንቅስቃሴ ክብደት ለመቀነስ ብቻ የሚሰራ ነገር አይደለም። እንቅስቃሴ ጤናችንን ለመጠበቅ፣ ሰውነታችንን ለማጠንከር፣ ስትረሳችንን ለመቀነስ የምናደርገው ነገር ነው። ስለዚህ ጂም ሄዳችሁም ወክ አረጋችሁም ቤት ውስጥ ተንቀሳቀሳችሁም በቻላችሁት አቅም ቀን ውስጥ ባላችሁ በምታደርጉት ነገር በሙሉ አብዛኛው እንቅስቃሴ ያለበት መሆን አለበት። ኢቭን ስራ ላይ ብትሆኑ እንኳን ረጅም ሰዓት ተቀምጣችሁ የምትሰሩ ከሆነ እንኳን ጊዜ ወስዳችሁ ትንሽ እንቅስቃሴ ማድረግ ወክ ማድረግ በጣም አስፈላጊ ነገር። ሶስተኛው ደግሞ በቂ እንቅልፍ ነው። እንግዲህ ሰውነታችሁን ማዳን ትፈልጋላችሁ፣ ሰውነታችሁን መጠገን ትፈልጋላችሁ። እንቅልፍ ካልተኛችሁ ጤናማ ምግብ ብትበሉ እንቅስቃሴ ብታደርጉም ዋጋ የለውም። ከ7 ሰዓት እስከ 9 ሰዓት ያለውን እንደምንም ብላችሁ ፕራዮሪቲ መስጠት አለባችሁ ለእንቅልፋችሁ። ሁሌ እንዳታረጉ ትችላላችሁ። አንዳንድ ቢዚ የሆኑ ቪዲዮዎች አሉ። አንደርስታንድ ሰዓት እኔም እንደዛ ያጋጥመኛል። ግን በተቻለን መጠን we have to be conscious ላይፍ ስታይላችን ነው ካልን ሁል ጊዜ ፐርፌክት መሆን አለብን ላይሆን ይችላል። ግን አንዳንዴ አፕስ ኤንድ ዳውንስ አሉ። ሁሌ ፐርፌክት አይሆንም፣ ኮንሲስተንት ላንሆን እንችላለን፣ ማቋረጥ አለ። ግን እስቲ ጀምሩ፣ ድጋሚ ጀምሩ ከዛ ነገር እና አይኔ ይህን ማድረግ አልችልም ብላችሁ ተስፋ ቆርጣችሁ እንዳታቁ። ቀጣዩና አራተኛው ደግሞ እንግዲህ ጭንቀትን መቀነስ ወይም ደግሞ ማኔጅ ማድረግ ነው። ጭንቀት ሰውነታችን ውስጥ ኮርቲሶል የሆነ ሆርሞን እንደሚያመነጭ ባለፈው ተነጋግረናል። ኮርቲሶል ሆርሞን ደግሞ በሰውነታችን ውስጥ እንዲበዛ አንፈልግም። ምክንያቱም ለተለያዩ በሽታዎች፣ ለኢንፍላሜሽን፣ ለእንቅልፍ ማጣት፣ ለውፍረት፣ ለብዙ ነገር ይጋርደናል እና ኮርቲሶል ሆርሞን ሰውነታችን ውስጥ እንዲጨምር እንዲበዛ አንፈልግም። ስለዚህ ስትረሳችንን ማስተካከል ይኖርብናል። ስትረሳችንን መቀነስ የምንችልባቸውንም ቴክኒኮች ከዚህ ፊት በሰራሁት ቪዲዮ ላይ ሼር አድርጌያቸዋለሁ። ስለዚህ እሱን ቪዲዮ ሄዳችሁ ቼክ እንድታደርጉት ደግሞ ጋብዛችኋለሁ። ይህ ሶሻል ኮኔክሽን ነው፣ ከሌሎች ሰዎች ጋር ያለን ግንኙነት፣ ማህበራዊ ህይወታችን ማለት ነው። ስለዚህ ሰው ሶሻል አኒማል ነው ይባላል አይደል እንደውም። ስለዚህ ከሰዎች ጋር ያለን ግንኙነት አይዞሌት መሆን ማለት ለብዙ በሽታዎች የሚያጋርዱ ነገሮች ናቸው። አሁን ደግሞ ብዙ ሰው ብቻውን የመሆን ፍላጎት አለው። ከስልኩ ጋር ነው ወይ ከራሱ ጋር ነው ቤት ውስጥ። ስለዚህ እነዚህ ነገሮች ማስተካከል ሊኖርብን ይችላል። እኔ ፐርሰናሊ ኢንትሮቨርት አይነት ሰው ነኝ እና ብዙ ጊዜ ከራሴ ጋር ነው ማሳልፈው ብዙውን ጊዜና ግን ስቲል ከሰዎች ጋር ባላንስ ማድረግ አለብን። ከሰዎች ጋር ያለን ግንኙነት ስፔሻሊ ከምንወዳቸው ሰዎች ጋር ማይጠቅሙን ኔጌቲቭ ነገር የሚነግሩን ኤነርጂያችንን ድሬን የሚያደርጉ እነዚህ ፌክ ጓደኞች ወይ ደግሞ ቤተሰቦች ምናምን ለማለት አይደለም የፈለኩት። ግን ትክክለኛውን ሰው ካገኘን ሶሻላይዝ ማድረግ ደግሞ ግዴታ ክሎዝም መሆን አይጠበቅብንም። በነገራችን ላይ ሶሻላይዝ ለማድረግ ጀስት ፖዚቲቭ ሆኖ መቅረብ ነው ዋናው የሚያስፈልግ። አባቶች እናቶች በጣም የሚገርም ሶሻል ላይፍ ነው ያላቸው። ከጎረቤታቸው ጋር ያለው ሶሻል ላይፍ፣ ከዘመድ ጋር እንዲሁም ከሩቅ ሰዎች ጋር ራሱ ወይም አዲስ የሚያገኙትን ሰው እንኳን አላቀው ምናምን ብለው የሚጨናነቁበት ሁኔታ ለመቀ ኮሚኒኬት ለማድረግ ኦፕን ናቸው ለብዙ ነገርና
እንደዛ መሆናቸው ደግሞ በጣም ጠቅሟቸዋል ብዬ አስባለሁ። ስድስተኛው እንግዲህ ጎጂ ልማዶችን ማስወገድ ነው። ወይም ደግሞ እነዚህ በጣም ጎጂ የምንላቸው እንደ ድራግ አይነት አልኮል ወይም ደግሞ ሌሎች ነገሮችን ማስወገድ በጣም ያስፈልጋል። ምክንያቱም ሰውነታችን ቢታመም እንኳን ሪከቨር እንዳያደርግ ያደርገዋል። ሰውነታችን ራሱን በራሱ የማደስ አቅም አለው። ኦኬ ተፈጥሯችን ድንቅ ነው፣ ግን ደግሞ እኛ ኢንተራፕት እያደረግነው ነው። በትንንሽ ለውጦች አምናለሁ፣ በትንንሽ ልማዶች አምናለሁ እና እያንዳንዱ በቀን ውስጥ የምናደርጋት ትንንሽ ለውጦች ኮንሺየስ ሆነን እስቲ ጤናዬን ለማስተካከል እቺ ነገር ልቀንስ ነው። 3 ማንኪያ ስኳር የምናደርግ ከሆነ እስቲ ግማሽ ማንኪያ ለማድረግ ልሞክር፣ እስቲ ለመተው ልሞክር፣ እስቲ ውሃ ለመጠጣት ልሞክር፣ እስቲ 5 ደቂቃ ወክ ለማድረግ ልሞክር፣ ረጅም ሰዓት ከተቀመጥኩኝ እስቲ 5 ደቂቃ ዞር ዞር ለማለት ልሞክር። እንደዚህ አይነት በጣም ቀላል የሚመስሉ ግን ተራ ያልሆኑ ጤናችን ላይ በጣም አሪፍ የሆነ ለውጥ ሊያመጡልን የሚችሉ ነገሮችን መለማመድ፣ ፕሮቴክሽኑን መያዝ እንችላለን። ስለዚህ ያ ፕሮቴክሽን ምንድነው? ላይፍ ስታይላችንን ማስተካከል፣ የህይወት ዘይቤያችንን እንደ መድኃኒት ሲሪየስሊ የምንወስደው ነገር መሆን አለበት። ኦኬ የዛሬ ቪዲዮ እንግዲህ ይህን ይመስል ነበረ። እንደጠቀማችሁ ተስፋ አድርጋለሁኝ። እንግዲህ በቀጣይም በጣም ብዙ ከበር የምናደርጋቸው እጅግ በጣም ብዙ ጤናችንን ሊያስተካክሉ የሚችሉ ነገሮች አሉ እና ይህንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቆዩ። እንግዲህ ከነዚህ 6 ፒላሮች ውስጥ ዛሬ መጀመር የምትፈልጉት የትኛው እንደሆነ እስቲ ኮሜንት ላይ ያሳውቁኝ። እንግዲህ የዛሬ መልእክቴ ሁሌ እንደምላችሁ በሽታ መከላከል ከሕክምና የተሻለ ነውና ጤናችሁን ጠብቁ፣ ራሳችሁን ጠብቁ። አመሰግናለሁ። ቻው